እንደው አንተ እንደው ምን ላድርግ ይሆን ከብትና አድርገው ወይፈን አድርገን እናድልም በግና አድርገው አልኩ አሁን ግመል እዚህ አፋር ድረስ ተጉዘህ መንገዱ ነው እኮ የባሰ ኧረ ተወኝ ግን አንተ ላይ ተወኝ አባዬ እኔማ ተሰው ላይ ልበል ብዬ ታፈር ድረስ ይዤው ግመሎችን ባመጣቸው አየሩም አልተመቻቸውም መሰለኝ እኔስ ግራ ገብኝ እየሞቱ አለቁ እኮ በየቀኑ ተሰው ላይ ልበል አሁን ግመል እዚህ ሀገር ይረባል በቃ እኔ ያልኩህን አሰማም እኔ ለፍቼ ጥሬ ግሬ ያን ያህል ተየሰው ለፍቼ ዝም እየተየሰው ሰብስቤ አንጥቼ ሰጥህ ይኸው እንዲማይረባ ነገር አንተ እኮ የተረፍከ ቢኖር እኮ በቃ ይቺን ጫማ ብቻ ነው አሁን ዘልኝ የመጣ ይቺን ጫማ ደነኛ ይቺን ደነኛ ይዘልኝ መጣል እንጂ እኮ ምንም ክሳራ ብቻ ነው እኮ ይባሰ ክሳራ ኧረ ተወኝ ግን ተወኝ እኔ ያለ እናት ለፍቼ አሳድጌ ስንት ተንከራትቼ ተንከባክቤ አሳድጌ አሁን ምን አልኩ ልጅ ምን አልኩ ኧረ ተወኝ ግድ የለህም እኔ ምን ላድርግ እኔ እኮ አባዬ ምን ይሻላል እኔ ወልጄ ይጠቅሙናል ብዬ እንጂ የገዛኋቸው እኔ ይጎዱኛል ብዬ እንደዚህ አሁን ምኑ ነው የሚጠቅም ምኑ ይጠቅማል እስቲ አሁን ይሄን ለምኑ ነው የሚጠቅም እስቲያችሁ አባዬ እስቲያችሁ እዲያ ምኑ ነው የማየው እንዴው ዝም ብለህ እኮ ነው ዝም ብለህ እኔን ጭምር ነው ያከሰርከኝ በቃ እኔ የምነግርህን ስማ አመት ባለው በግ ይገዛል በግ ይደርባል በግ አድርበን ብንሸጥ ዛሬ የት ነው አሁን ይሄን ምን ታረጋዋለህ እንደው እኔ ነኝ እንደው ወልጄ አልጠቃ እንደው ተላው ላይ ያን ያህል ለፍቼ ተንከባክቤ አሳድጌ አሁን እንዲህ ታረገኝ እንዲህ ከሰው በታች ታውለኝ የቀን ስራ ሰርቼ ቢሆን እሰጣለሁ ብሩና የቀን ስራ የሰጠውን እኔ እያጠፋ የቀን ስራ ሰርተህ ነው የምታመጣው ኧረ ተይ ግድ የለህም እንደው ምን ላድርግ ይሆን እንደው ዳችን የመሰለኝ ልጅስ አጭቼልህ እንደው አብረሁን እንደው ብቻ አንስተህ ተኔ ጋር አብረሁን ተንገላታ እኔም አይኔም ባይኔ ልይ ብያችን የመሰለኝ አጭቼልህ እንደው ሌላው ቀርቶ እንደው በምን ልትጋመቱ ነው እንደው ሀብትስ ሙላውን አሟጣህ እዚህ ላይ ጥለህ ልጅ ደግሞ እንዴት ያለች ልጅ መሰለች እንዴት ያለች ልጅ ሸጋሪ ናት እንደው አላያትም ሙት አላያትም ማለት ነው ሸጋሪ ናት እንዴት ያለች ልጅ የተከበረች ቤተሰቦቿ ሁሉ በቃ ሸጋ ናት ሸጋሪ ያችን እዚህ የማንም ጠላሻጭ ያችን ነው አግባት የምትለኝ እንዴ እዚህ ዝም በቃ ደግሞ ጠላሻጭ ላይ ሁሉም እኮ በቃ ስራ እኮ ነው ስራ ለስራ ነው እኮ ላይ በየሜዳው ሲዞር ቢል ሲንጓለል ቢል ምን ያረጋል እሷ እኮ ስራ ነው ስራ ደግሞ አይናቅም በቃ አባዬ ደግሞ ሸጋሊ ናት ሂጅ አንድ ቀን እንዴት እንዳለ ከተማው በያዘው አንዱ በጥፊ ቂጧን አንዱ በዱላ እያለ እንዴት ዋ በል ጠጣው እንጂ ገብሬ ጠጣ ይላ አንቺ ደግሞ ዛሬስ እንዴት ነው ምሩብሻል አለባብስሽም የሌለ ነው አረ እውነት ነው አርግላት ሲሰ ታጅ እንጂ ታጥረውናሽ ዛሬ እውነት ማምሩብሻል ማለት ቅድም ነግሬያት ነበር ያዣ እንደውም የዞርሽ አሲጅ እና ይኸውልሽ እናቴ እስቲ ነው በል ጠጣ ወንድም ወይተን አላ መስሎ ነው እንዴ አይ ሁሌ ውድ አልቀርም ጧት ነው ወደና ነው ማለት ሰውየውም በአመት ባሉ ምድር ግዛ ደም ይፍሰስበት እንደው ልጆቹን ተደፍተው ያለው ልልሻለሁ እናቴ ይካነች እንደው ምን አልገዛም ሮ እንደው ቢጨንቀኝ እየበረርኩ ደግሞ ወደዚህ እስኪ ትንሽ ተጣጣም እየመጣሁልሽ ያዙ አሲዛ በብድር የመጣሽ ገንዘብ ናት በሉ እንጠጣባትና ያሙት ዘው ያዙ ምን አባቱ ያልካልሽ እንደው ከፍሏለን ዝም በል ሁለተኛ በመንደር መጠጣት ጀምሮ ይሄማ እኮ ላይ ሊሆን ነው እንደው ሲጀምር እንዴት ያለ ጊዜ መጣ ይደራል ጊዜው ቶማ እንደው ምንም ይሄ ጊዜ ማን ዋጣው ሴት ልጅ ዳሪ ጠጥታ ደግሞ እንደወንድ እኩል ሆነ እኮ አሁንማ እንደው ያንተ ሚስት ልቅስ ትሻላለች የኔትማ እንደው ጋር የማረባ ዝም ብዬ እንደው አንደሩ እየቀረውባት ነው እንጂ የኔት እንዴት ያለች ነበር እንዴት ያለች እንደው አንተ ጥሩ ናት እንደው ምንም ገንግምኛታለሁ የሚገርም እና ምን ዋጋ ያለው እኔ በልዬ አቤት አሁን በእናንተ ቤት መረረታችሁ ነው እናንተ ደግሞ እንደው ተኛ እኩል እየጠጣችሁ ዳሪ እንደው እኔ ለባልሽ ባይሆን ጠጣታሽ ሂጅ ነው ከኛ ጋር እኩል ታወሪ ወጭቀው እናቴ ባልሶና እንደደና ነው እንደው ምን አይነት ትምጣ ነይ እዚህ ላይ ተገባ ዝናሽ ነይ ለበስ ነው ሷስ መጣ ዝንደለጣ ነይ ያለ ነው ምልሽ አንቺ ተሷ ኪማ ፊዶዲያ ነይ እንጂ አንቺ እዚህ ተቀመጥ ነይ እዚህ ዝም በል አንተ ሰላም አድራ ምንድነው በጠዋቱ ወርዳችሁበታል አንተ ስንገጣለ
ዞዚያ መስካረፍ አፈርና እንደው ትንሽ እንቅመስ ብለን መጣ። እስቲ ቅመስ እስቲ አንተ አስይዘው። ኧረ ቅመስ ረስቻይ ታጣላው። እስቲ አምጪለት አንቺ ና እዚህ ጋር ወይ ወንበሩ እንዲበቃን እዚህ ለብርጭቆ ማድረግ ና እስቲ እዚህ ነው የምቀመጥ። ተጠጋ እሱ ጋር ጅቡሪ ጠጋ አትልም ኖራል። አልታየሁም መሰለኝ። ደህና አደርክ? ደህና አደርሽ? ደህና ነሽ? ደህና ነው። ምን ዝም አልከኝሳ? ምንድነው ዛሬ ቱር ብሎ እንደው ምድር ወደ ሰማይ ነው የሚዘል። በጠዋት ምን እንዳለ አንተ እንጂ ጅቡር ምን ነው ምን ባልቦች እኮ አናታችን ላይ ወጣ። እኛ አስካናታችን አልፎ ሰማይ ወጥቷል። እናቴ ከባድ ሊሆን አንተ ነገር አባቱ ልኮት ነው ብለህ አደራ። አይ እኔንም አንደው ጠዋት አግኝቶ ሰውየው ነው ልጁ ነው ምንድነው? ምን ወሬያችሁ ምራቀኝ? ተለይተን ወሬ ቀድሞውንም እያልኩ ነበርኩ። ጠጣ ቀመስ እንደው የምልህ ጅቡር እንጂ አንተ ማፈንጃ ነኝ። ግመሎቹ እንዴት ሆኑልህ? ማን ያደረገዋል? ገረገረገረ ቦምብ ማለት ነው። አንተ ጣለው እንደው ጅቡር እንዴት ቀመደድሽው ዝም ብለሽ እንደዋ እንደ ጥሩዋ አይ ተው እነዛ ግመሎች አንዳንድ የሚያክል ግመሎች ሻኛ ነገር ያላቸው ብቻ በኋላ እነዛ ሲከተሉ ነው ደረቱ ሁሉ ጤሷል። እግዚኦ እስቲ አርጊው እግዚኦ ወይ ጅቡር ወንዱራ ተቀመጠ። ምን ማለት ነው? እንዴት ጅቡር ምንድነው? የተናደደ ትመስላለህ። ምን አድርገው ነው አንተ አባትየውን ብድሩን ሊነግረው ነው ይሆን ይሄዳሉ ብሎ አንተ እኛም ተልተሎ እንጥጣና እንዳሉ ብሎ ሊነግረው ነው የሚሆን ብድሩ ከብሪት ተልኮ ነው መሰለኝ መጥቶ ልጅ አባቱ የላከው ነው የሚመስል። እንደው አሁን ሁሉ እኮ እንደው አልጣመኝ። መጀመሪያ እኮ እዚህ ተቀመጥ ስንለው አየው፣ ግን በኋላ ስናሽኳኳሽ ሲሰማ ስለነሱ ስለሆነ ከዛ ተጠገም አየው። ከዛ ደግሞ ወዲህ ብራሽ ነው ያለኝ ነው የምልህ። ተንኮል ነው የሚፈልጉ እንድንጠጣውና ተልተሎ በቃሽ። እንደው ከዚህ ቤት ካልወጣ ለመከሪያ እናንተ ተቆዩ። ስሙኝ ማተረጋግታችሁ ቆዩ። ማን እኔ ማውቀው አንቺ ልጅ እሱ ከዛለው ከዚህ ቤት ስንወጣ ጠጣውና እንደ ክብሪት ጠጣውማ ጠጣው ተልተው ተው እንጂ ምን ማለት ነው? ስራ ሲሰራ እኮ እንዲያ ነው። ግን ከዚያ በኋላ ታገባት ወዲያ ማንም አያት ማንም ዞር ብሎ አያትም። ግን ስራ እየተሰራ ያው እንግዲህ ያለ ነው። አንዳንድ ጊዜ ያጋጥማል እና ይሄን እንዲህ ማለት የለብህም። በቃ ሸጋሪ ናት። በቃ እሷን አጭልሃለሁ፣ እሷን አግብተህ እኔም ባይኔ ልይ ወልዶ መናሉን ለፍቶ መናሉን እኔም ስንት ጊዜ ወገቤን ቆርጬ ወልጄ ተው ግድ የለም ተው። ስማኝ ሰማኸኝ አይደል? እሺ አልክ ተስማማ እኮ ትንሽ የተወሰነች ወረስ ሰጥቻት እንዲያችን አፍቃቅታ እንዴ ልጅት እንዴት ያለ ሊናት ቢያንን አፍቃቅታ ማለት ነው። እንዴት አድርጋ እንደጀመረው ስራውን ብታያት እንደው እንዴት ምን ማለት ነው? ማለት በእኔ ብር ሰጠ ብለህ እንደዚህ ስትቆጨቆጭ ነበር ለሷ ወስደ እየሰጠህ እና ትመታኝ ተሰቀልብኝ። ተቀመጥ እንደው ራስ ዙሃን ተግባታ ታዲ ምን ማለት ነው? የኔ ልጅ እኮ ነው። ተቀመጥ ግዴ እሷ ለባደ እኮ የሰጠው ና ተቀመጥ። የኔ እነዚህ ለሚጠቅም ግመል ብዬ ና ተቀመጥ ዋ እንዴ ትመታኝ? አንተ አባትህ እኮ ነኝ። ተረጋጋ እንጂ እኔ እኮ ልጅ ተሸጋሪ ናት። አሁን አንተ ምን አደረክ? ያን ያህል ብር ስንት ወይፈን የሚገዛውን አንድ ግመል ወስደ ጣልከው። ስንት ወይፈን ስንት በግ ይገዛ ነበር። ይሄ የማይጠቅም ረት ወይ ግድ የለህም እና እንዴት የማይጠቅም ማለት እንግዲህ ሁለት ሶስት ነው የሞቱብኝ። እነዚያውን ከበረከቱልኝ አሁን ሲወልዱ ምን ሲሉ እያረበው ሸጣለሁ። እንደውም እዚህ ስለሌለ ሰውም ራሱ እየመጣ አሁንም ልግዛ እያለኝ ነበር። እንደውም በል እንግዲህ አንተም እንግዲህ እሺ ብለኛልና እዚህ አመት ባለ ተባበቅናቸውም በጎይ ዘዲና አበላላና ወስደ ሸጣቸው ትመጣ። ሁሉንም ልሽጣቸው አመት ባሉ ካለፈ ምን ይሆናሉ? አንዱ ለምናርደው ይቅር ነው ያኛው ደነኛው ይቅር ለምናርደው እንደ ዘንድሮ መቼው ለምናርደው ብለን ያስቀረነው። ትልቁን ትተን ትንሽ አናርድም ዝም ብለን ብሩ ይጠቅማል። ትልቁ ነው የምናርድ ደነኛው ነው የምናርድ። ዝም ብለን እነዚያን እዛቸው ዳበላላና እነዚያን ወስደህ ሸጣቸውና እንግዲህ ዝም ብለህ ደግሞ በርካሽ ጥላቸው እንዲያትመጣ እንግዲህ አንተ ኑሮ እንዳገኘሁት ነው እንደገበው ዞር በቃ ገበያውን አይተህ በቃ ዞር ብለህ ገበያውን አይተህ በቃ እንደሚሆን ሌላ ነገር በቃ ሌላ የሚሆን ከሆነ ሽጣቸው እንዲያልክ ሸጣቸውና እኔ እዚህ በቃ የሚሰነዳደውን እዚህ እንዲያ እንዲያልበል አይሻልም? ተናደራችሁ
እግዚአብሔር ይመስገን። ደህና አደርክ? እንዴት አደራችሁ? እንደምን አደርክ? ሰላም አደርክ? እንዴት አደርክ? ደህና አደርክ? ደህና ናችሁ? ደህና አደርኩኝ። በጠዋቱ ምን እያወጋችሁ ነው? አባትና ልጅ ስለ በዓሉ እንደው እንመካከር ብለን ስለ በዓል እየተመካከርን በዓል አይደለ? በዓል ደረሰ። አይ ጥሩ ጥሩ። እናስ ደህና ነህ አንተ? ደህና ነኝ። ደህና ናችሁ እናንተ? ደህና ነን። እንዴት ነው ይሄ በዓሉ ድባቡ? እንዴት በዓሉ እንግዲህ ያው ሸጋ ነው አይደል? ሸጋ ነው እንግዲህ የተዘጋጀን ነው። ያንተሳ እንዴት ነው? ያኛማ መቼም ያው ደህና ነው። መቼም ምንም አይደል። ያው እንደነገሩ ወዲያ ወዲህ ስትል እንደው እንዴት ነው? ያው ወዲያ ወዲህ ስልማ ያው አንዳንድ ችግሮች አሉ። ችግር አያጣህም መቼም አንተ። እንደው ምን ሆነህ ነው የሆነ እንደው አምና እንደዚያ ዘንድሮ እንደዚያ እንደው በቃ ችግር ምን ላድርግ ብለህ ነው? እሰራለሁ እንግዲህ እኮ ከሰው በላይ ነው የምሰራ። የሚገርም ነው። መስራት እናሰራለህ ግን ላይው አይደል አግባብ ላይ አታውለው። ዝም ብለህ ትሰራለህ፣ ተጠጣለህ፣ አንዱ እንትን ውስጥ ገብተህ ትገኛለህ። በነገር እመክራለሁ፣ ዘክራለሁ ግን አንተ እኔ እኮ ሰምቼ ይኸውልህ አንተን ተግባር ሰምቼ እኔ ብዙ ቀን ተግብሬዋለሁ ግን ምንም አይሰካልኝ። አንድ ቀን ተሳክቶልኝ አይቀር። አሰማኝት ብለህ በዚህ እየሰማ በዚህ ነው የምታፈሰው። መች ሰው ትሰማለህ አንተ? ና ጅቡር ግመሎች እንዴት ናቸው? ኧረ አታያቸውም? ግመሎችማ እያዩዋቸው ነበር። ምንድነው እንደዚህ ይቆሳስሉ? ወራ ደህና ናቸው እንዳለ። ምን ለጉብኝት የማይመጣ የለም። ደህና ብር እየሸቀልሁባቸው ነው። እዚህ እንደው እይተው ነው ብለህ እንደዚህ ያደርጋቸው? የሰው አይን ጭምር ነው። እኔስ ያን ብዬ የለ ከከተማው አካባቢ እጃቸው ተሎ ወደ ገጠሩ ጠፍቼ የመጣሁኝ እጃቸው። አይ ተዋቸው በቃ ምን ነይ አረ ተዋቸው ደህና ናቸው። ምን አንተ ደግሞ አይ እንደው አጉል እንደው የሀገራችንን የሰፈራችንን ብታረቡ ይሻላችሁ ነበር። እንደው የሰው እንትን ይሰማኛል ብለህ ነው? እምቢ ብሎኛል እኮ እኔ ለብቻ አሳድጌ ይኸው አይሰማኝም። እንደከሰራችሁ ነው። እስቲ ያው ነኳክቶ እስቲ መሄድ ራሱ አክሽን እንደዚህ ነኳክቶ እንደው አሁን ከብት ይገዛል፣ በግ ይገዛል፣ እንደው ግፋ ቢል ፍየል እዚህ አካባቢ እንደው ፍየል ይገዛል። አሁን እነዚህን ከዛ ሀገር ድረስ እንደው አንተስ እንደው እንዴት ፈቀድክለት አባትዬው? እኔንማ እምቢ አለ። እነዚሁ ዙር ብለው ውሃ ብለው የማይመለሱ ነገር እንደ ከብት ይኸው በቃ ምን እኔ ቋንቋው ራሱ እንዴት እንደሚግባባቸው እኔ እንደው ግራ ነው የገባኝ። የሀገራችን ነው እናንተን የላረባ ዋ ምን ተወኝ እንጂ ልስራበት ስራዬን ልስራበት። እንግዲህ ወደ ከብቶች ሊማዝ ብለህ አብላላቸውና ተው አትጣሉ ተው ሂድ በቃ ጅቡር በል ሰብስባቸው። መቼስ አንድ ጊዜ ከስራዬን እንደው ሲጨቀጭቁኝ ደፍተውኝ ነበር። ብዙ በግዛ ላርባ ባልኩኝ እንደው እንደምቀን እንዳለ እዚያ ምን አይነት ነገር ነው የገጠመኝ? ያቺ ደግሞ ታሰከስካለች። ንቀይዳት እንጂ ጉሯን እንደዚያሽ ካልሆነ ዋዋ እና እንዴ ለመሆኑ ለምንድን ነበር የመጣው? እንደውማ በጠዋቱ ገስገስ ብዬ የመጣሁትማ ይሄ ስላመት ባሉ እንደው አንዳንድ ነገር ልጠይቅህ ብዬ ነው እንጂ ምን አመጣል? ዛሬ ነውና ቀድማ አትዘጋጅም? ዛሬ ነው ሲደርስ መጣ የምጠይቀኝ? አረ እየተዘጋጀው ነበር። አንዱ ስለው አንዱ ስታውቀው የኔን ጉድ ታውቀው የለ አንዱ ስለው አንዱ በዚህ ስለው በዚህ እየጎደለ ምኑን እንደው አንተን ላማክር አንተን የምትሻል ከሰፈሩ እንደው የኛም ቤትም ጉድም ታውቃለህ ብዬ ላንተ ነው ላማክር የመጣው። እንዴ ነው አንተ የሆነ ነገር ስታስብ መቅለስለስ ዝም ብለህ እንዲህ ዝም ብለህ በሰው አንጀት መግባት ታውቅበታለህ። ይሄንንም አረ እንደዛ እና ደግሞ ምንድነው እስቲ ንገረኝ። እንደው እኔ እኮ እንደው አውቀዋለሁ። እንደው እኔማ እንደው መቼም ካንተ የሚረዳኝ የለምና ይሄ ለአመቷሉ ለልጆች እንደው ደም አፍስሼልዋል ብዬ እንደው ብታጋድደኝ ብዬ ነበር። እኔ ማመጣጤ በጠዋቱ ቅርምት አትዝላቸውም? ቅርምትማ እኔም አስቤው ነበር፣ ባለቤቴም ብላኝ ነበር። ግን ልጆች ደም ለምዷል ላይ እና ያንን ደም ሳላፈስ ብቀር ቤት ጋር ችግር ይፈጠራል። ምን ችግር ቢፈጠር ምን ደም ፈሰሰ አልፈሰሰ ዝም ብለህ ዞር ብለህ አፈላልግና ቅርምት ይዛውላችሁ። ምን ፈሰሰ አልፈሰሰ ምን እንዲያልሆነ የት እንዲያልደረሱ ነው? ምን አባታቸው እንዲያልሆነ እንደው እዛ ቤቱ ላይ ታውቃለህ ብጥብጥ ይፈጠራል። እንደው ደግሞ ደም ሳይፈስ ሁሌስ ብጥብጥ አይደል የለመደ እንደው እናንተ ቤት ሁሌስ ብጥብጥ አይደል? መች ሰላም ነው? ሁሌ ግጥሚያ ነው፣ ሁሌ ጭቅጭቅ ነው። እየመጣው እኮ ምልልሱ እኮ ነው የባሰ። እንደው እኔማ ቢያንስ እሱን የሚያስቀረው ነገር መስሎኝ እኮ ደም ስናፈስ እንደው እሱን የሚያስቀረው መስሎኝ። ይሄ ዝም ብሎ ነው አበባለሁ። ይሄ ዝም ብሎ ነው። ደግሞ አንቺ ላጣሽ ነው አሁንስ አባዬም አርዶ ነው የሚበለኝ። ኧረ አለሽ
ላይ እንዴው ባለፈው ሲሆን የግመል ኮረኮር ነው ምን በፌስታል ነገር ስትሄዳየው እንዴው ለምንድን ነው አይደል እንደ ቂጥቂጧን ስትከተል እኔ እኮ ምን እያረገ ነው ብዬ እኮ እያየው ነበር እኮ ይላቦታውኝ ዋ ምን ማለት ነው ደግሞ እሱ የታይታይ ነው ደግሞ ያንን አመጣችሁ እንደው እኔ እኮ ማለት ነው ያሰፈር ጉድ እኮ እንደው አይዘለቅ እኔ ምን እያረገ ነው ልመጣ ስል ቶ የግመል እንትን ኮረኮር ነው ላስ ምናምን ይሆናል ያለ ነው ምናምን ብለው ነው እንጂ ተከትዬ መጥቼ ነበር እኮ አንተ እንደው ለእኔም ብትጠይቀኝ እንደው ሰው እንድትሰሚስቅብኝ እኔም ብትጠይቀኝ እኮ ሰጣለሁ። እንዴ ለመቼ ሊሆን ኧረ ተው አያንተን እኔ እንደዚህ አይነት የሚባል ነገር ምን እንደው ዝም ብለህ በየቤቱ ምናምን እንትኑ እንደው ዝም ብለህ አላበድርም አትለኝም ልጆችም ተደፍተው አሉ ለአንተም አላጋድም አትለኝም እንዲህ ኮረኮር እንትን ከምትል እኔ እንደዚህ አይነት ነገር እንደው ሳንተ ባለፈው ለከብቶች አተላስጠይ ሰው እንደው ለከብቶች አተላስጠይ ብለህ ስማ እንጂ ለከብቶች ለበጎች አተላስጠይ ብለህ አልሰጥም ብለህ እምቢ ብለህ ስድርክ አንተ አይደል አተላ እንግዲህ የሚደፋውን እኔ በጎችን ተሚደፋ በጎችን ላልብበት ላብላቸው ብለህ እምቢ ብለህ ስድርክ አንተ አይደል መልሰህ የስድርክ አይሆንም ብለህ አሁን ዛሬ ይኸው ብር ልጠይቅ መጣ እጀለው እሱማ ጥፋቴ ነው እሱንም አውቃለሁ እሱን ጥፋቴ ነው አጥፍቻለሁ ሲጀመርም አጥፍቻለሁ ግን ደግሞ እኛ ሰፈር ሰው ችግር በቃ ሰው አይዋጡም አሁን የግመል ኮረኮራውን የት ነው ስወስድ ማን ያይ እስኪ እኔ ባይኔ ራሴ ማለት ነው እኔ ባይኔ እቺ ስትከተለቻለሁ እንደው ሰው ነገር የተመለስ መጣም ነበር ይኸውልህ ልመጣ ስለ ሰው የሆነ ለእንትን ላስም ይሆናል አሉ ተብሎ የሆነ ለዚህ ያደረገው ነው ያሉኝ እኔ ለምን እንደሆነ ጂኔር ተከትዬ ነበር እና እንደው እኔን ነበር መጠየቅ የነበረብህ እንደው ሰው እንደው በሰፈር ተወልዶ ባደገበት ሰፈር ላይ ሰው እንደው በጤና አይኖር ሰው ስትሆን ነው እኮ አንተ ሰው የሚያደርግ አንተ እኮ እንደ ሰው አይደለም እያልክ ያለ ትጠጣለህ ተሰክራለህ ግመል በዚህ ቂጥ ለቂጧ ስትከተል ትውላለህ እንደው ምንድን ቤት ደምታል ፈሰሰ ትላለህ አንተ እኮ ሰው የሚያስመስልህ ባህሪ ነው የምሰራው ነገር ነው እንጂ ዝም ብለህ አላግባብ እየሆንክ የዚህ መንደር ሰው እንዲህ ብትል ይሄ ራስ ችግር ነው እንደው ወትሮም ዳስ ሲሆን ሰው እንደዚህ ነው በወደቀ ዛፍ ምሳር ይበዛበታል ይባላል ነው አይደል አበባሉን ዘዋል እኔ የምልህ ዛፉን ማን ነው የጣለው ዛፉንማ ሰው የሚከተክተውስ ማን ነው ሰው እኔንም እኮ ይሰፈር ሰው እንዲህ እንደዛፉ ገዝግዛችሁ ጥላችሁ ይታርፋላችሁ እንደው ምን አልኩት ግን የዚህ መንደር ሰው በቃ ነጋ ጠባውን ማን እንትን ገዛ ብሎ ነጋ ጠባ አይኑን የላይ ነው እንደው ምን ይሻለዋል እንደው የዚህ ሰፈር ሰው እንዲህ ያስመረረኝ አያድንቆ እሱማ ትክክል ነህ እኔም ባልፍ ያች እንተና ጠላ ቤት እዛች ጋር ቁጭ ብዬልህ በቃ ሁለት ሰዎች ስለናንተ ሲያው ልጁ እንደዚህ ግመል ካፋራ መጡ ገዝቶ ሞቱበት እያለ ቡጭቅ ያደርጋል እኔም ሰምቻለሁ ለአንተ ነው ስከላከል ነበር ምን አንተ መጠጥ ቤቱ እየሄድክ ወሬ ስታድን ነው የምትውል በቃ መጠጥ ይቅርብ መጠጥ በዞረበት አትዙር ሰው እኮ እርግፍ አድርጎ የተወኮ ይሄን መጠጥ ትላለህ እንደሻ እንደፈለክ ትናገራለህ ዝም ብለህ በየቱቦ ትወድቃለህ ሰው በቃ አለህ ብሎ ጠላ እና አሁን በቃ አመትፋሉን ቢሆን በቃ በሰራ ነው እንደዚህ ባታጠፋው ዘና ብለህ ከልጆች ጋር ትውል ነበር ይሄው አሁን እኔ ፊት መጣ ወደክ በል አንተ አሁን በቃ ሂድና ልጁ በግ እሸጣለሁ ብሏል ማለት ነው ሸጧቸው ሲመጣ ማታ መጣ ጠይቀኝ እሺ አሁን በል ሂድ እሺ አያ ዝም ብለህ እሺ ሂድ በል ደናዋል እሺ እግዚአብሔር ይስጥህ እንደው ባንተ ነው እንደው አመት ባሉንም ውለው ሁሉም ነገር ቢሆን ባንተ ነው እንግዲህ እግዚአብሔር ይስጥህ የሰፈራችን ለድሃ የምትረዳ አንተ ነህ እግዚአብሔር ይስጥህ በል ደናዋል ማታ ጊዜ ጸባይ ነው እንጂ እኮ ሰው እኮ አብረን እንብላ እንጠጣ ነው ግን አንተ ጸባይ ተስፋ ያስቀርብም ተሰክራለህ ምን ትላለህ እና ጸባይን ታስተካክልክ እኛ አብረን እንብላ እንጠጣ ነው እንጂ ምን አለ በልዲና በኋላ ነው ወደ ማታ ተሸጣቸው ተቀናው እሰጣለሁ የተወሰነና እንዲያ ብለህ ትውላለህ በልሽ ሰላም ዋለሽ እሺ ደሩ ገረገረ ዛጎል አይደልህና እንደው አታ ዛጎል ነው ዋ ምንድነው አረና ግድ የለም ዋ ምን አደራ እኔ እኮ ብሩን አልጠይቅም
ምን አለ እንደ እግዚአብሔር ሰላምታ እንኳን ሰላም ብለህ ብትሄድ። ኧረ ተው ግድ የለም እና እኔ ከሰው እኩል በዋልኩ አበድሬ እንዲህ ንግግር ትነሳኝ ጥላት። ኧረ እኔ ዛጎላ የለውም ነው የምልህ። እናንተ ምን ነው ዛጎላ አይደለም እያልኩት እያስቃኝ ምን አድርግ እንጂ ሳይሉ የጅማንንም ብር አግደስ ውሻ ልግባ መሄጃ ልጣ እናንተ ሴት ያዣም ልጅ ቆይ እንዴውም አሁንማ ልካት ያስከኝ እና እኔ ባበደርኩ እንዲህ ጥላት ታደርገኛለህ። እንዴት በገንዛጅ ተጥቼ ጥላት ምን እንኳን የእግዚአብሔር ሰላምታ እንኳን ብትለኝ ምን አለበት አንተ ይታባቱን ይሄን ያሲዳም በገንዛ ብር በይታባት ወዲህ ልካስገብተኛል ዛሬማ አለቅም አንተ አሲዳም ወይ ያድንቁ እንዴው ምን አልሁ እንዴው በስጦታ እንኳን ብተውልኝ ይሄንን የችግር አረንቋ ወጦኝ ያየኝ እንዴው ይሄን ያህል የምታሰቃየኝ እንዴው ምን አልሁ አደራ እንዴው ኦራ መሄጃ እኮ ነው ያጣው ሆነማ መሄጃ መንገድ ሁሉ ነው ያጣው ወይ መድኃኒዓለም ወይ የመጣይል የሰውዬ እናንተ አንተ ዛጎራ አይደለም አንተ ኦራን ያደለው ነው ናግደል ማቱ ናመነኝ ግደል ማለና ኦራ አይደለም ማለት ተውና የብሩን ብያ አይደለምና እንደው ምን አይነት ነው እዚህ ውስጥ መጥቶ ይግባ እናንተ ቢሞት ሰው ሲሮጥ ነገር ቢያገኘው እኮ ደግሞ ወዲያው በኔ ሊያረጋው ነው ናና ግደልህና እኔ አባትና ቆይ ችግር የለውም በሌላ ቀን እንገናኛለን። እኔ እኮ መጀመሪያም ተው ብዬ ነበር። አሁን እኮ ብሩን አላልኩም። ቢያንስ ደህና ዋልክ ደህና አደርክ በላይ በገንዘብ ብር አትጥላይ ነው ያልኩ። ዞረ ትመጣለህ ግን በሌላ ቀን ቆይ ምን ላቀቅ እንዳይመስል